ተመልካቾቻችን የዳሞት አቡነ አረጋዊ ቤተክርስቲያን ይሄን ይመስላል። 2012 ግንቦት 10 ጀምረን 2017 ግንቦት 29 በዚህ መልኩ ደርሶ ይታያል። እንግዲህ እንደምታዩት በረንዳው ልሾ አልሆነም። ያው ጣራው እንዳለ ኮርኒስ ያስፈልገዋል። ውስጡ ደግሞ ምንጣፍ የለውም፣ መብራት የለውም፣ ብዙ ነገሮች ይጎሉታል። ዞሮ ግን ምእመናን እዚህ ያደረሳችሁ ምእመናን ነገም ደግሞ ቀጣይ ያለውን ጨርሰን 2018 ለማስመረቅ ጥረት ላይ ነው ያለነውና ያው እንግዲህ እንደተለመደው ትብብራችሁ እንዳይለየን ነው የምንለው። በውጭ ያላችሁ ወገኖቻችን፣ በአሜሪካም ያላችሁ፣ በአገር ውስጥም ያላችሁ፣ በየአቅጣጫ ያላችሁ ወገኖቻችን ይሄ ቤተክርስቲያን በረሃ ውስጥ ነው ያለው። የሚረዳው የለም። ያው እኔ እና እናንተ ነን በቃ ይሄ ቤተክርስቲያን እዚህ ያደረስነው። ነገ የምንረዳው እኛ ስለሆን እንግዲህ ምእመናን አደራችሁ። እነዚያ በተረፈ ያው ወይዘሮ ትዕግስት በርሽ እዚህ ደርሷል። ተገጥሞ ያምራል። መስኮቱ፣ በሩ ይሄ የመሰለ በር ነው የተገጠመው። አቶ ጸጋዬና ወይዘሮ ትዕግስት ያው በራችሁ 500 ሺህ ብር አውጥታችሁ ያሰራችሁት በር ይሄን ይመስላል። ያው ለእናንተም እንድታዩት ነው። እዚያ በተረፈ ያለው ግን በዚህ እያመሰገን ቀጣይ ደግሞ ያለው ይኸው ጣራውን እንድትመለከቱት በጣም ፈጠጥ ያለ ሌላ ላስቸግራችሁ። የኮርኒስ ጉዳይ ግን እንደምታዩት ነው። ይኸው እንደምታዩት ነው። አሁን ደግሞ ፈጠጥ ቆሮ ነው ያለና አደራችሁን ቀሪውንም እንዳትለዩ። በውስጥም በውጭም ያለው አሁን ይሄው ነው የምታየው። እንግዲህ ዙሪያውን ይሄው ያው በርና መስኮታችሁ ነው። ይሄው ጣራው በሙሉ እንደምታዩት ነው እንግዲህ እና አደራችሁን ቀሪውንም አብረን ታግለን እግዚአብሔር ጋር አስመርቀን ጨርሰን ስራ ላይ እንዲውል ነው የምንለው። በጊዜው ዝም ብለው ቢጨንቃቸው ገቡበት። ሲጨንቃቸው ብርዱ ምናምኑ ሲያስቸግራቸው ግን ምንም ሳይጨረስ ነው የተገባውና አሁን ውስጡ ላሳያችሁ ነው። ውስጥ እየገባሁ ነው። ያው እንግዲህ ጣራውን እዩት። ያው በዚህ ላይ አውሬ እየገባ ሽንቱን ይሸናል። ይሄ አሽኮኮን ባላውሬ አለ እንደምታዩት ነው። ሌላ ምንም አላችሁ እንጂ ሌላው አሰራሩ ጥራት ያለው አሰራር ነው። እንግዲህ እንደምታዩት ነው። የጎደለውን ነገር ለማሳየት ግድ ይለኛልና ያው በውጭም በውስጥም እንግዲህ በዚህ ውስጥ የክፍት ነው። በቃ ኮርኒስ ምንም ጥርጥር የለው ኮርኒስ ያስፈልገዋል። አደራችሁ ሌላ ምንም አይቼ መቅደሱ አበርና ያለው ነገር እዚህ ደረጃ ደርሷል። ግን ቀጣይ ያለው ነገር ደግሞ ይበሳልና ቶሎ ጨርሰን አስመርቀን እንድንል አሁን ሲጨንቃቸው ዝም ብሎ ላይ ብርዱ ዝናቡ ሲያስቸግራቸው ነው የገቡት እንጂ ቤተክርስቲያኑ አልተጠናቀቀም። ወለሉ ይሄው የምታዩት ነው። ሲሚንቶ ነው። ቀዝቃዛ ነው። ታውቁታላችሁ። ምንጣፍ ያስፈልገዋል። እናቶቻችን አባቶቻችን ሲቆሙ ያው ቅዝቃዜ ነው። ቅዝቃዜ ብርድ በሽታ እንደሚዳርግ ያው ታውቁታላችሁ። ምንም አልላችሁ እንግዲህ ያው ያሉት ምእመናን ያው እቺን ማዳበሪያ አንጥፈው ነው በውስጣችሁ ማዳበሪያ አንጥፈው ነው ያሉትና ያው ችግራቸውን እንድታዩላቸው ነው። ሌላ ምንም አልላችሁ። ከዚህ አድርሰናል። እግዚአብሔር ፈቅዶ ቀጣይ ያለውን ደግሞ በደንብ ጥሩ አድርገን ሰርተን ኮርኒሱም አልቆ መሬቱም ተነጥፎ ሶላርም የለንም። ሶላር መብራት ያስፈልጋል። መብራቱም ያስፈልጋልና መብራቱም ገጥመን እዚያ በኋላ ያለውን ያው ሰላም እንለያያለን ማለት ነው። አመሰግናለሁ።